እና ምክንያቱም ይሄ ምን ውጤት ነው? የሰሎሞን ውጤት ምን ብሎ ስለጸለየ ማስተዋል ስጠይ ብሎ ሰለጸ። በጣም ይገርማችኋል። ይሄ ማስተዋሉ ምዕራፍ 3 ድረስ ያየነው ማስተዋሉ ምዕራፍ 11 ላይ ድረስ ሲደርስ ተቀሰፈ። ሰሎሞን ተሞኘ፣ ስጋው አታለለው፣ ሰውነቱ አታለለው። ከያቅጣጫው ሴት መጎተት ጀመረ። በጣም ያሳዝናል። አደጋው ሴት መጎተቱ አይደለም፣ አደጋው ሴት ማብዛቱ አይደለም። የሚያመጣቸው ሰዎች ሴቶች መዴዲዎች፣ ስዶች፣ ጣዖት አምላኪዎች፣ ለሰይጣን ተንበርካኪዎች፣ መልክ ሰጥቶ እምነት የነሳቸው፣ ጸጉራቸው ረጅም ሐሳባቸው አጭር ማለት ነው። እኔ ወንዶቹ ጸጉረ ረጅም ሴት እያያችሁ እንደማበጠሪያ መሰካታችሁን አቁሙ። እውነቴን ነው። ምክንያቱም ጸጉረ ረጅም ሐሳበ ከርዳዳ ሴቶች አሉ። አፍንጫቸው ሰልካካ፣ ሐሳባቸው ጎራዴ ወርሶች አሉ። አስተሳሰባቸው የተጎረደ፣ መልካቸውና ውስጣቸው የማይመሳሰል። እዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ቁጥር 3 ላይ ምን ይላል? አቤግያን ሲገልጣት መጽሐፍ ቅዱስ ምን ብሎ ገልጧታል? አይምሮዋ ታላቅ መልኳም ውብ ነበረ ይላል። አይምሮዋ ምንድነው? ታላቅ፣ መልኳስ ውብ ነበረ፣ ከውስጥም ከውጭም ውብ ነበረች። እመቤታችንም ስናመሰገነ ምን በስጋሽም ድንግል ነሽ፣ በምንሽ ድንግል ነሽ፣ በሐሳብሽም ድንግል ነሽ ይላል። እና ሰሎሞን ሴቱን ከሶሪያ፣ ከግብጽ፣ ከዮርዳኖስ፣ ከፍልስጤም እንዴ እኛስ ደርሶን የለ እንደ በረከቱ ንግስተ ሳባ ሄዳ ወልዳ የመጣችው ሰሎሞን ስለሆነ አይደል? ዳዊት ቢሆን አያቀርባትም፣ ታሪካችን ዋበልቶት ነበር። እግዚአብሔር ረዳን ሰሎሞን በመሆኑ ነው። ሰሎሞን ይሄን አደረገ። የሚያሳዝነው ነገር የሚያመጣቸው ሴቶች በጠቅላላ ጣዖት አምላኪዎች ስለሆኑ ጣዖታቸውን ተሸክመው ነው የሚመጡት። ስለዚህ ሰሎሞንን ወአትለዋሁ አንስተያሁ ድረ አማልክተ ባዕድ ሚስቶቹ አይባል ሚስቱ ነበር መባል የነበረበት። ሰሎሞን ግን ሚስቱ ሊባል የሚገባ ምን አሰኘው? ሚስቶቹ አበዛቸው። እነዚህ ሴቶቹ የጣዖት አምላኪ ያ ልባም ንጉስ እግዚአብሔር በልመናው የተደነቀለት ንጉስ ጥበቡ፣ ሀብቱ፣ ስልጣኑ፣ ሹመቱ፣ ሰላሙ፣ ፍቅሩ በገፍ ተሰጥቶት የነበረ እግዚአብሔር የመንግስቱ ልዩ አማካሪ ሆኖለት የነበረው ሰሎሞን እግዚአብሔርን ትቶ ለሴቶች ተንበረከከ። በሴቶቹ በኩል ለጣዖታቸው፣ በጣዖታቸው በኩል ሰይጣን ጣዖቱን ተንተርሶ ለመጣው ሰይጣን ተንበረከከ። ስለዚህ የሰሎሞን ቤተ መንግስት እግዚአብሔር ወጣና ማን ገባ? ሰይጣን ገባ። ያ ሰላማዊ መንግስት፣ ያ ሰላማዊ ሀገር፣ ያ ከጫፍ እስከ ጫፍ ኮሽታ የማይሰማበት ሀገር በሰሎሞን ለሴቶች በነበረው የተበላሸ የቆሸሸ የተጣመመ አመለካከት የእስራኤል ሰላም ተበጠበጠ። የእስራኤል ሰላም ታወከ። መከራ መጣ፣ ችግር መጣ እና በዚህ በሰሎሞን ስህተት አማካኝነት እስራኤላውያን ከሁለት ቦታ ተሰነጠቁ። ሰሜን እስራኤል ሰማርያ ላይ መንግስት አቋቁመው 10 ነገድ ከዋናው እስራኤል ተገነጠሉ። 2 ነገድ በደቡብ እስራኤል ኢየሩሳሌም ላይ መንግስት አቋቁመው ለብቻቸው መንግስት አቋቋሙ። ይሄ ሰሎሞን ለሴቶች በነበረው የተጣመመ አመለካከት ነው እና በጣም ደስ የሚል